እሷንና እሱንም ተዋቸው፣ እሱንና እሷንም ተዋቸው። አሁን ያያቸዋቸው ሰዎች ሰሞኑን ሶሻል ሚዲያ ላይ በጣም ብዙ ክርክርና በጣም ብዙ አይነት ነገሮች ሲያስነሱ የነበረና በጣም ብዙዎቻችሁ ጋር እንደደረሰ እርግጠኛ ነኝ። በዚህ ጉዳይ ላይ እኔም እንደ ኮንተንት ክሬተር አዲሱ ጄኔሬሽን በእንደዚህ አይነት ክርክርና በእንደዚህ አይነት ጉዳዮች አእምሮ መያዝ አለበት ብዬ ስለማላስብ የራሴን አስተዋጽኦ ማድረግ አለብኝ ብዬ ስለማስብ ነው። ሰሞኑን ሶሻል ሚዲያ ላይ እንዳያችሁት በጣም ብዙ ሰው ሲያከራክር የነበረ በየፖድካስቱ በየሶሻል ሚዲያው እርስ በራሳቸው ሲከራከሩበት የነበረ ሀሳብ አለ። ያ ሀሳብ እኔ ለዚህ ወጣት ለዚህ ጀነሬሽን እኔ ላለሁበት ጀነሬሽን ትክክል ነው ብዬ ስለማላስብ እንዳያችሁት በፌሚኒስት ጉዳይ ላይ በጣም ብዙ ሰዎች ሲጨቃጨቁ አይቻለው። ክርክርም ሲፈጥሩ ሶሻል ሚዲያ ላይ ላሉ ኦዲየንሶቻቸውም በብዛት አሳይመንት ሲሰጡ አይታችኋል ማለት። በዚህ ሀሳብ ላይ እኔ ከማንም ጋር ኤጌኒስት ሆኜ አይደለም ማወራው። የኤክስትሪም ፌሚኒስት ተቃዋሚም አይደለሁም። እንደገና ደግሞ ቶክሲክ የሆነ ማስኩላኒቲ የማራምዱ ወንዶችንም ተቃዋሚ አይደለሁም። አዘ ሴም ታይም የሴቶችን ተቃዋሚ አይደለሁም፣ የወንዶችን ተቃዋሚ አይደለሁም። እኔ የምቃወማቸው ነገሮች ሀሳብ ላይ የተመሰረቱ ነገሮች ናቸው። የመጀመሪያው ነገር ዲቪዥንን ወይም መከፋፈልን የሚፈጥሩ ነገሮችን እቃወማለሁ። በሁለተኛ ደረጃ በማህበረሰባችን ኮንፊውዥን የሚፈጥሩ ሀሳቦችም ሀሳቡንም የሚያመነጩ ሰዎች እቃወማለሁ። በሶስተኛ ደረጃ ማኒፑሌት የሚያደርጉ ሰዎችን እቃወማለሁ እዚህ ሶሻል ሚዲያ ላይ ማለት ነው። ስለዚህ እኔ መነሻ ሀሳብ አንደኛ እውነት ነው፣ ሁለተኛ ባላንስ ያደረገ ሀሳብ መስጠት ነው፣ የሚያስታርቅ ሀሳብ መስጠት ነው። በሶስተኛ ደረጃ ደግሞ ሪስፔክት የተሞላበት ነገር ማህበረሰባችን እንዲማርም ወጣቱም እንዲማር ስለፈለግ ለእነዚህ ለሶስት ነገሮች ቆሜ ዛሬ እዚህ ጉዳይ ላይ ያወራለሁ ማለት ነው። ስለዚህ ሰሞኑ ሶሻል ሚዲያ ላይ እያያችሁት ያለው ነገር ሳይድ የያዙ ወንድ ይበልጣል፣ ሴት ይበልጣል፣ ሴት የበላይ ናት፣ ወንድ የበታች ነው የሚሉ ሀሳቦች፣ ወንድ ነው ፓወርፉል መሆን ያለበት፣ ሴት ናት ፓወርፉል መሆን ያለባት የሚሉ ሀሳቦች ሶሻል ሚዲያው ሲያወሩ ሲከራከሩ ሳይድ ይዘው አይተናል፣ ሰምተናል። የኔ ደግሞ ሀሳብ መረዳት ያለብን ነገር ብዬ የማስበው በተፈጥሮ ሴትም ወንድም ፓወር ያስፈልጋቸዋል። ፓወራቸው ግን እንደየሮላቸውና እንደ ፐርፐዛቸው የተለያየ እንደሆነ ማመን መቻል አለብን ማለት። ስለዚህ ማድረግ ያለብን ሁልጊዜ ባላንስ ያደረገ ሀሳብና ሁለቱም ፓወር እንደሚያስፈልጋቸው አብዛኞቻችሁ ማመን አለባችሁ ማለት ነው። ሳይድ ይዘን የምናወራ ከሆነ ግን ፋይት እናደርጋለን፣ እንጣላለን፣ እንሰዳደባለን፣ ምንም አይነት ሶሉሽን ላይ እንደርስም ማለት ነው። ባላንስ ያደረገ ነገር ግን የምናወራ ከሆነ አንደኛ አብረን ተያይዘን ብዙ ሶሉሽኖችን፣ ብዙ ጉዳቶችን፣ ብዙ አለመግባባቶችን፣ ብዙ መንገዶችን አብረን መሄድ እንችላለን ብዬ አስባለሁ። ስለዚህ በዚህ ጉዳይ ላይ ባላንስ ማድረግ በጣም ኢምፖርታንት ነገር ነው ብዬ እኔ ፐርሰናሊ አምናለሁ ማለት ነው። አሁን ሶሻል ሚዲያ ላይ እያየነው ያለነው ነገር የሆኑ ሰዎች ፌሚኒስት ናቸው፣ ወንዶች እንዲጨቆኑ ይፈልጋሉ፣ ወንዶች የበታች እንዲሆኑ ይፈልጋሉ፣ ሴቶች የበላይ ናቸው የሚሉ ናቸው። በሌላ ወገን ደግሞ የማስኩላኒቲ ደጋፊዎች ደግሞ ወንዶች የበላይ ናቸው፣ ወንዶች አስተዳዳሪ ናቸው፣ ወንዶች ኦቶሪቲ ያላቸው፣ ወንዶች ሁሉንም ማድረግ ይችላሉ፣ ሴትን ኮንትሮል ማድረግ አለባቸው የሚሉ አመለካከቶችን ነው በብዛት ሲንጸባረቁ የምታዩት ማለት ነው። እስቲ ትንሽ ቆም ብላችሁ አስቡና ከእንደዚህ አይነት ክርክሮች እናንተ ምን ተማራችሁ? ልጆች ምን ይማራሉ? ማህበረሰባችን ምን ይማራል ብላችሁ ቆም ብላችሁ አስቡ። ትክክለኛው ፌሚኒዝም ወንድን ስለማንቋሸሽ፣ ወንድን ስለመጥላት፣ ወንድን የበታች ስለማድረግ አይደለም። ትክክለኛው ማስኩላኒቲ ወይም ወንድነትም ሴትን ኮንትሮል ማድረግ፣ ሴትን አቢዩዝ ማድረግም አይደለም። በሁለቱ መካከል ባላንስ ያደረገ አስተሳሰብ ቢውልድ ማድረግ ያስፈልጋል ማለት ነው። ሁለቱ አንድ ላይ ተጋግዘው ጉዳት ሊቀንሱ ይችላሉ። የሴቶች ጭቆና፣ የሴቶች ጉዳት፣ የወንዶች ጉዳት አብረው ሆኖ ጉዳት ሊቀንሱ ይችላሉ እንጂ በመከራከር በማውራት ጥል በመፍጠር አይዲያ በማምጣት ሳይድ በመያዝ የተለየ ነገር ማምጣት እንችላለን ብዬ ፐርሰናሊ አላስብም። አንድ አስምሬ መናገር የምፈልገው ነገር ይሄ ትውልድ ወይም እኔ ያለሁበት ጄኔሬሽን ወንድ ሴት እያለ የሚከራከር ሳይሆን አንደርስታንድ የሚደራረግ እርስ በራሱ የሚቀባበልና የሚማር ነው መሆን ያለበት። እኔ ፐርሰናሊ የማምነው ብዙ ክርክር ሳይሆን የሚያስፈልገን በጣም ብዙ ትምህርቶችን ነው የሚያስፈልገን ብዬ አስባለሁ። ክብር የሚገባው ወንድ ነው፣ ክብር የሚገባው ሴት ነው ብለን እንድንከራከር ብለው እንዲከራከሩ ብዙ አሳይመንት የምታመጡ ሰዎች አያስፈልግም። በደንብ አድርጋችሁ እንድትሰሙ የሚፈልገው ነገር ክብር ጾታ የለውም። ወንድ አይደለም፣ ሴት አይደለም፣ ልጅ አይልም፣ አዋቂ አይልም። ሁሉም ሰው መከበር ይፈልጋል። ሁሉም ሰው ክብር ያስፈልገዋል ማለት ነው። ክብር በራሱ ሰብአዊነት እንጂ የጾታ የወንድነት የገለመሌ ምናምን ጉዳይ አይደለም። ይህን ክሬት ያደረጉት
ሐሳብ የሌላቸው ሰዎች፣ ማጣላት የሚወዱ ሰዎች፣ ማከራከር የሚወዱ ሰዎች፣ ሌላ ሐሳብ ይዘው መጥተው ሶሻል ሚዲያ ላይ ከፍ ማለት የማይችሉ ሰዎች፣ ትራማ ያለባቸው ሰዎች፣ ህመም ያለባቸው ሰዎች ያመጡት የፈጠሩት ኢሉዥን ነገር ነው። ስለዚህ ሰሞኑን ሶሻል ሚዲያ ላይ የምታዩቸው እንደዚህ አይነት ሐሳብ የሚያራምዱ ሰዎች ሚስጥራቸውን ላወጣ ነው ማለት ነው ዛሬ። እንደ አንድ ሶሻል ሚዲያ ላይ እንዳለ ሰው ሶሻል ሚዲያን በደንብ ሰዎች አንደርስታንድ እንዲያደርጉት እንደሚፈልግ ሰው ምን እየተካሄደ ነው፣ ሚስጥራቸው ምንድን ነው የሚለውን ነገር ልንገራችሁ። ሶሻል ሚዲያ ላይ የምታያቸው አሁን በጣም ተጽዕኖ ፈጣሪ ነን የሚሉ ሰዎች ትክክለኛ ሚስጥር ልንገራችሁ። ራሳቸውን ወክለው አንዱ የሴት ተከራካሪ፣ ሌላኛው የወንድ ተከራካሪ፣ አንደኛው የሆነ ነገር ጥብቅና ቆመው የሚከራከሩ ሰዎች በሪል ወርልድ ላይ የሉም። ሶሻል ሚዲያ ላይ የሚከራከሩት የሚያከራክሩን በጣም ብዙ ቶፒክ የሚሰጡን ሰዎች በሪል ወርልድ ላይ ትክክለኛ ማንነታቸው ያ አይደለም። ይሄንን በደንብ አንደርስታንድ ልታደርጉት ይገባል። አንዳንዶቹ ለፌም ነው የገቡበት፣ አንዳንዶቹ ደግሞ እንደዚህ አይነት ነገሮች ስለሚያስደስታቸው ነው፣ አንዳንዶቹ ደግሞ ከባክግራውንዳቸው የሆነ ህመም ስላለ ነው እንደዚህ አይነት ነገሮችን ማንጸባረቅ የሚፈልጉት ማለት ነው። እነዚህ ሰዎች ብታምኑም ባታምኑም ድራማ እየሰሩ ነው። ሶሻል ሚዲያ ላይ እንደዚህ አይነት መከፋፈል፣ እንደዚህ አይነት ጡዘት በማንሳት ድራማውን ይጫወቱታል። እናንተ ድራማውን ታያላችሁ፣ ፎሎ ታደርጋላችሁ። እነሱ መጨረሻ ላይ በዛ ነገር ኢንተርቴን ቁጭ ብለው የሚያደርጉ ሰዎች ይሆናሉ ማለት ነው። እነዚህ ሰዎች በጣም ስማርት ከመሆናቸው የተነሳ የሚጠቀሟቸውን ነገሮች ልንገራችሁ። የመጀመሪያው ነገር ሰውን መከፋፈል የመጀመሪያው ስራቸው ነው። ከዛ ደግሞ ኮንፊውዥን ሊፈጥሩ የሚችሉ ሀሳቦችን ያመነጫሉ። ከዛ ደግሞ ማኒፑሌት ያደርጋሉ ማለት ነው። እነዚህ ሶስት ነገር ተጠቅመው ኦዲየንሳቸውን ማህበረሰባቸውን ኮንፊውዝ ማድረግ ነው ስራቸው ማለት ነው። ባላንስ ያደረገ ነገር ማቅረብ አይፈልጉም ማለት ነውና ካታጎሪ ከተፈጠረ በኋላ ሰዎችን ኢሞሽናል ሊያደርጉ የሚችሉ ነገሮችን፣ ሰዎችን ሊኮረኩሩ የሚችሉ ነገሮችን በደንብ ይዘው ተዘጋጅተው መጥተው ያቀርቡላቸዋል ማለት ነው። ከዛ እናንተ ኢሞሽናል ስትሆኑ፣ ሶሻል ሚዲያ ደግሞ በራሱ ኢሞሽናል የማድረግ ባህሪ ያለው የእናንተን ኢሞሽን ተጠቅመው የራሳቸው ብራንድ መገንባት ነው፣ የራሳቸው ስም ቢውልድ ማድረግ ነው፣ አዘይንዶፍ ዘዴ ማለት ነው። ስለዚህ ኢንዲንጋቸው ምንድነው ብትሉ የሰዎችን ኢሞሽናል ነገሮችን የሰዎችን አንገር ተጠቅመው የራሳቸውን ብራንድ ቢውልድ ማድረግ፣ ስማቸውን ከፍ ማድረግ፣ ፎሎወራቸውን መጨመርና የሆነ ሰዓት ላይ የራሳቸው ቢዝነስ ትልልቅ ነገሮች ኦን ማድረግና ስማቸውን ከፍ ማድረግ ነው የሚፈልጉት በሚያረጉት ነገርና እናንተ እነሱ የሆነ ፖድካስት ላይ ቀርበው በሚሰጡት ሐሳብ እናንተ ስትከራከሩ ሐሳብ ስትሰጡ በእርግጠኝነት ነግራችሁ ነገር ሰራሁላቸው የስ ምናምን ብለው ቤታቸው ውስጥ ቁጭ ብለው ኢንተርቴን የሚያደርጉት ነገር ነው ብዬ ፐርሰናሊ እኔ አስባለሁ። ትክክለኛውም ደግሞ ሐሳብ ይሄ ነው ብዬ አስባለሁ። ስለዚህ ከእንደዚህ አይነት ነገሮች በደንብ መጠንቀቅ አለባችሁ። አንዳንድ ነገሮች በጣም ብዙ ጩኸት አይፈልጉም። ሶሉሽን ስፔሻሊ ጩኸት አይፈልግም። ማጫጫው መጮህ አይደለም የሚፈልገው። እኛ ኢትዮጵያ ውስጥ ያለው ነገር ሴቶች ተጎድተዋል፣ አዎ ተጎድተዋል። ወንዶችስ ተጎድተዋል፣ አዎ ተጎድተዋል። የበለጠ ግን ሴቶች ላይ ያለው ጫና አለ። ያንን ጫና ለመቀነስ ምን ማድረግ ነው ያለብን የሚል አስተሳሰብ ነው እንጂ መፍጠር ያለብን መከፋፈል፣ ኢሞሽናል ማድረግ አይደለም። ወንድና ሴት የተለያየ ሮል ያለው፣ የተለያየ ካራክተር ያለው፣ የተለያየ ኔቸር ያለው ፍጥረት ነው። ሁለቱም ግን ለአንድ ቲም እንደሚጫወት ነው ማሰብ መቻል ያለብን ማለት ነው። እና የተለያየ ሮል ያላቸው የተለያዩ አይነት ተጫዋቾች ሆነው ግን የሚጫወቱት ለአንድ ዓላማ ለአንድ ቲም ሊሆን ይችላል ማለት ነው። እንደዛ ነው መፍጠር መቻል ያለብን እንጂ ሁለቱም ለተለያየ ነገር እንደሚጫወቱ ሁለቱም ለተለያየ ነገር ፋይት እንደሚያደርጉ አድርጎ መሳል በጣም የተሳሳተ ነገር ነው። ኢትዮጵያ ውስጥ ያለውን አሁን የሴቶችን ችግር ለመፍታት አብሮ ከወንዶች ጋር ሆኖ ችግሮችን መቀነስ ነው እንጂ ያለብን ፋይት ማድረግ ነው እንጂ ያለብን ተለያይተን ወንዶችን ጨቁነን ወንዶች እንደዚህ ናቸው፣ ወንዶች አስጠሊታ ናቸው፣ ወንዶች አይገቡንም፣ ወንዶች ኮንትሮል ያደርጋሉ፣ የወንዶች ጥላቻ ሴቶች ላይ እንዲፈጠር በማድረግ እንደገና ደግሞ አዘሴም ታይም ወንዶችም የሴቶች ጥላቻ እንዲፈጠር በማድረግ አይደለም ፋይት ማድረግ ያለብን በጋራ። በጣም ብዙ እናቶች ተጎድተዋል፣ በጣም ብዙ አባቶች ተጎድተዋል። በተለይ ኢትዮጵያ ውስጥ ደግሞ እኔ ፐርሰናሊ የምማምነው ላይክ ሁሉም በቤተሰብ ውስጥ የደረሰ ነገር ሊኖር ይችላል ብዬ አስባለሁና ኢትዮጵያ ውስጥ በጣም ብዙ ሴቶች ፍርድ ቤት አካባቢ፣ ትምህርት ቤት አካባቢ፣ የተለያዩ ቦታ ላይ ጥቃቶች ይደርሱባቸዋል። እነዚህን ጥቃቶች ማስወገድ የምንችለው የፌሚኒስትን የቶክሲክ ማስኩላኒቲ ክርክር፣ ጸብ በማንሳት በማንጸባረቅ አይደለም።
አብረን ምንድነው ሶሉሽኑ ብለን በማሰብ እያንዳንዳችን ያለን ፓወር ኳሊቲ ተጠቅመን አንድ ላይ ሰብሰብ አድርገነው ለሆነ ዓላማ ስናውለው ብቻ ነው ፋይት የምናደርገው ይህን ነገር መቀነስ የምንችለው ማለት ነው። ስለዚህ ባላንስ ያደረገ ሀሳብ ይዘን ከተነሳን ማሸነፍ እንችላለን፣ መለወጥ እንችላለን፣ ማደግ እንችላለን። ስለዚህ አንደርስታንድ ማድረግ ያለባችሁ እናንተን ኢሞሽናል በማድረግ ሰዎቹ የራሳቸው ብራንድ እንዲሰሩ አትፍቀዱላቸው። ብዙ መንጫጫት፣ ብዙ መከራከር ሳይሆን ብዙ መማማር ነው የሚያስፈልገን ማለት ነው። እና ለውጥ ማምጣት ከፈለግን ማስተማር፣ መማርና አንደርስታንድ መደራረግ ነው እንጂ ያለብን የተለያዩ ሀሳቦችን እያነሳን ሰዎችን ኢሞሽናል ማድረግ፣ ሰዎች ክርክር ውስጥ እንዲወድቁ ማለት፣ ሰዎች ላይ የተለያዩ አይነት መከፋፈሎች እንዲፈጠሩ ማድረግ አይደለም ያለብን ማለት ነውና ይሄ ኃላፊነት አለብን ብዬ ስለማስብ ነው። ሶሻል ሚዲያ ላይ በየፖድካስቱ እየቀረቡ የምታያቸው ነገሮች፣ ጸብና ክርክሮች እውነት በቃ ጦርነት ውስጥ ያለን ያክል እንዲሰማን የሚያደርጉ ነገሮች ናቸው ይዘው እየቀረቡ ያሉ ወንዶችም ሴቶችም ማለት ነው እና ስማቸውን መጥራት አትፈልግም። አዘይንድ ኦፍ ዘዴ ግን የራሳቸው ብራንድ ቢውልድ ለማድረግ ነው እነዚህ ሰዎች የቆሙት። ፋይናሊ ልነግራችሁ የምፈልገው ወንዶችና ሴቶች በፍጹም ጠላቶች አይደለንም። ለአንድ ቡድን የምንጫወት የተለያየ አይነት ሮል ያለን ሰዎች ነን። ነግራችሁ ነገር መርህን ፕሪንሲፕልን ቤዝ ያደረጉ ሀሳቦችን አንስተን ልንወያይ እንችላለን፣ ሶሉሽን ልናመጣ እንችላለን፣ ልናስተምር እንችላለን እንጂ ሰዎች የበለጠ እንዲከራከሩ የማያውቁትን እውቀት እየሰጠናቸው ለሴት ልጅ ያላቸውን ወንዶች ለሴት ልጅ ያላቸውን አመለካከት እንዲቀይሩ ማድረግ የለብንም። ሴቶችም ለወንዶች ያላቸውን አመለካከት እንዲቀይሩ ማድረግ የለብንም ብዬ አምናለሁ። ባላንስ ያደረገ አስታራቂ ሀሳብ ነው የሚያስፈልገው ማለት ነው። ካታጎሪ ፈጥረን ሳይድ ይዘን የተለያዩ ጥቃቅን ሀሳቦችን እያመጣ ነገር ላይ የምንወያይ ከሆነ ውድቀት ነው የሚሆነው። ደግሞ ለሆኑ ሰዎች ደግሞ በቃ የገቢ ምንጫቸው ነው የምንሆነው ማለት ነው። እና እነዚህ ሰዎች መማር አለባቸው። አንዳንዶቹ ትራማ አለባቸው፣ ትራማቸውን ሂል ማድረግ አለባቸው። አንዳንዶቹ ደግሞ ሆን ብለው ነው እንደዚህ የሚያደርጉት፣ ቢዝነሳቸው ነው አይኖ ሰው ቢዝነሳቸው እንደሆነ አውቃችሁ ባላንስ ያደረገ ሀሳብ ስታነሱ እነሱ እየወደቁ ይመጣሉ። ይመቻችሁ። ይህንን አካውንት ሰብስክራይብ ማድረጋችሁን እንዳረሱ